ዋጓን ፋሚሊ ሜዲን አዲስን ዛሬ ሪቪው እናደርግላችኋለን። በር ላይ ደርሰናል። እንግዲህ ዊኬንድሽ ቦርድ ስንት ብር መስራት አለበት ብለሽ ታስቢያለሽ? I don't really care about it. በትንሹ አንድ 15 ሺህ። ዛሬ ሜዲን አዲስ ላይ ፐርፎርማንስ አለ እና ሪሄርሳሉ ምናምን እንዴት ነበር? ቅድመ ዝግጅት 2 ቀን 3 ቀን እንግዲህ ተዘጋጅተናል። በጣም ደክሞናል። ዛሬ ያለነው እንግዲህ ግሪን ፕሌት አንድ ላይ ቴስት እናደርገዋለን። ዊል ሃቭ አበሻ ፋሚሊ ኤኒዌይስ ዊል ሃበሻ ሰብስክራይብ አድርጓቸው። ቴንክ ዩ ፎር ዩር ታይም። በጣም እናመሰግናለን። እሺ ዋጓን የሪል ሀበሻ ቤተሰቦች እንግዲህ ዛሬ ወደ ሜዲን አዲስ ለመሄድ እዚህ ወክ እያደረገ ነበር። ቦሌ አካባቢ ላይ ሮባ ጁኒየርን አግኝተነዋል። ፐርፎርም ያደርጋል ዛሬ ሜዲን አዲስ ላይ። ሶ መንገድ ላይ የተገናኘ ነው። አሁን ወደ ኢቨንቱ እንሄዳለን። አጠቃላይ ስላለው ነገር እንጠይቀዋለን። ሮባዬ እንዴት ነሽ? አማኑ ሰላም ነው። ማይክ እናደርግልን። ኦኬ አስፈልጋል። ኢንተርቪው እናድርግሽ ሮባችን። ቶሎ በሉ ግን እሺ። ዛሬ ሜዲን አዲስ ላይ ፐርፎርማንስ አለ እና ሪሄርሳሉ ምናምን እንዴት ነበር? ቅድመ ዝግጅት አሪፍ ነበር። 2 ቀን 3 ቀን እንግዲህ ተዘጋጅተናል። ላይቭ ኢንስትሩመንቶችን ይዘን ነው የምናቀርበው። እንግዲህ አሪፍ ይሆናል ብዬ አስባለሁ። እሺ ሮባችን፣ እሺ አሁን ፐርሰናል ጥያቄ ነው የምጠይቀህ። ምን አልከኝ? ፐርሰናል ጥያቄ ለፋኖቻችን። እሺ ያ if you had to choose ከሁለቱ አንዱ if you had to pick fame with no money or money with no fame, pick one. money with no fame. money with no fame። ሁለተኛው ጥያቄ ሙዚቀኛ ባትሆን ኖሮ ምን ትሆን ነበር? በፊት ልጅ እያለሁ ኳስ ተጫዋች መሆን ምን ነበር? የመጨረሻ ጥያቄ do you choose to collab with ከሁለት አንድ ሰው ትመርጣለህ? ከባድ ጥያቄ ነው። ማን ትመርጣለህ? ጎሴን ወይስ ታደለ? በጣም ስላንተ የሚያውቅ ሰው ነው የነገረን። ለጎሴ ያለህን ፍቅር ምናምን ያው ሶሻል ሚዲያም ላይ ምናምን ማን ትመርጣለህ? ጎሴ በጣም ማደንቀው ሞዶ አርቲስት ነው። እንደ አርቲስት ብቻ ሳይሆን እንደ ሰው ትርጉም የሚኖረው ከአባቴ ጋር ብሰራ ነው ብዬ አስባለሁ። ስለዚህ ታደለን እመርጣለሁ። በጣም ቴንክ ዩ ሮባችን። ጨረስን? ዋጓን ፋሚሊ በአራተኛው ኤፒሶድ ሜዲን አዲስን ዛሬ ሪቪው እናደርግላችኋለን። ዘቬኒው ተገኝተናል። አብረን ገብተን እናየዋለን። ከሌሎች ኢቨንቶች ለየት የሚያደርገው ነገር እስቲ ምን አለ የሚለውን ነገር አንድ ላይ እንሾፈዋለን። ምን ነገሮችን አስበናል? እስቲ ለተመልካቾቻችን ምን ነገሮችን ዛሬ እንደምናሳያቸው። በዛሬው ኮንተንት ፈን ኩዌስችንስ አለ፣ ሪዝ እናደርጋለን። ከተሳካልን ፕራንክም አለ ከተሳካልን እና ደግሞ ፕሮፌሽናሎችን ቴክኒካል የሆነ ጥያቄዎችን እንጠይቃለን። ክራውዱ ምን ይመስላል ምናምን የሚለውን አብረን እናያለን። በዚህ አጋጣሚ ለተመልካቾቻችን ለሰብስክራይበሮቻችን እንዳለ በጣም እናመሰግናለን እንላለን። 200 ገብተናል። እንግዲህ በጣም 200 ገብተናል። በጣም እናመሰግናለን። እናንተ ያላችሁ ላይክ፣ ኮፒ ሊንክ፣ ሼር you know what I'm saying so yes I ሰንገባ ወደ ጉዳዩ በር ላይ ደርሰናል። እንግዲህ አሁን ሜዲን አዲስ ሬጉላር ቲኬት አይ ቲንክ ስንት ነው? 600 ብር ነው። አይ ቲንክ 600 ነው። 600 ብር ነው። ቪአይፒ 1000 ነው።
ከማን ጋር ነን? ማርታ ሩሚ አሊ ሀና ጋርዲ አበባየሁ ለግስ እባላለሁ። ከ10 ራስሽን ሬት አድርጊልኝ። ሬት ዩርሰልፍ። now I'm exhausted and I don't have my voice, so I will say 5. I'll give you a 10. Don't worry. Awesome. ጸጉሯን ስለተሰራች ብቻ ይሁን። ቤት ምን ብለሽ ነው የወጣሽ? ቤተክርስቲያን ቤተክርስቲያን እንግዲህ ጋይስ ጓደኛዬ ጋር ላድር ነው ብዬ ነው የወጣሁት። ይኸው እንግዲህ እንደምታዩት ነው። እሺ ይመችሽ። They don't know about it. They don't ask questions. No, that's very nice. I'm old, so they're not asking for questions. That's very nice. They're like, That's very nice. enjoy your life. Yeah. What do you have to say for our audience? Enjoy your life. Enjoy being young. And enjoy parties. 3 አፕሊኬሽን ስልክሽ ላይ ቢኖር ምን ታስቀሪያለሽ? ኢንስታግራም፣ ቲክቶክ እና ዩቲዩብ። WhatsApp to talk to my family. Okay. Instagram, obviously, and Pinterest. Yeah. Oh, so you're an artist? No, but I like the arty things on Pinterest. Yeah, very nice. ኢንስታ፣ ኢንስታግራም፣ እሺ፣ ስናፕቻት እሺ፣ እና ኔትፍሊክስ። ስናፕቻት፣ ኢንስታግራም። ቦይፍሬንድሽ በወር ስንት ብር መስራት አለበት ብለሽ ታስቢያለሽ? አንቺ ሪኳየርመንትሽ ማለት ከ100 እስከ 200 ሺህ ከ100 እስከ 200 ሺህ ከ100 እስከ 200 ሺህ። አንቺ ግን ስንት ነው ሜክ የምታደርጊው? እንግዲህ ለምትመለከቱት ነው እዚህ ጋር 200k monthly 200k እንግዲህ የሷ ማን ኮንክ Oh no, I don't really care about it. She's a keeper, guys. She's a keeper. የሜዲን አዲስ ምንድን ነሽ? Marketing and promotional partner. እሺ ሜዲን አዲስን ከሌሎች ኢቨንቶች ምንድነው ለየት የሚያደርገው? I think we bring a variety of DJs and we also bring like live performance because a fusion of ነገሮች እናመጣለን. I think it's a great space for young adults to connect. I think it creates a good opportunity for you to mingle and interact with people your own age in a space that is very accommodating. በጣም ጸዴ ነው። ያንቺ ፐርፎርማንስ አይቼዋለሁ። በጣም ጸዴ ነው። እኔ ባይዘዊ ካየኋቸው ኢቨንቶች መካከል ደግሞ ይሄ ለየት ያለበት ነገር ከበሩ አይደል? እንዴት አሰባችሁት? ፊውዥን እሱ ነው አይ ቲንክ ከሜርሲ ጋር እና ከዚህ በፊት የነበረው ኤዲሽን ላይ we had a saxophone trumpet እና እንደዚህ ሁሌ አዲስ ነገር ረኖቬት እና አዲስ ነገር ለማድረስ እንሞክራለን። እሺ ሜዲን አዲሶችን እኔ በጣም ተመችተውኛል። አራተኛ ኤፒሶዳቸው ነው አይ ቲንክ አራተኛው ኤፒሶዳቸው ነው። ከሌሎች ኢቨንቶች ኢንስትሩመንትን አካተው የመጡት ነው። ስለዚህ ይመቻቹ፣ ሜዲን አዲስ ይመቻቹ። በጣም ተመችቶኛል። ሩሚ ኢንስታግራማንም ሩሚ ብላችሁ ማግኘት ትችላላችሁ። ፎሎ አድርጓት። Okay. Look, you cannot say pop.
ፓዝ ኦን ዘ ቢልዲንግ ይላል። እንግዲህ ዲጄ ፓዝ 4 ጥያቄዎች አሉ ላንቺ የምጠይቅሽ። ጥያቄዎቹ ትመልሽልኛለሽ። አንደኛ ነገር ገርል ፍሬንድህ በወር ስንት ብር ብትሰራ ደስ ይላል? በትንሹ 15,000 በትንሹ በጣም በቃ የትክክለኛ መልስ እስካሁን ከጠየቅናቸው ሰዎች። ሁለተኛ ጥያቄ 3 አፕሊኬሽኖች ስልክ ላይ ይቅር ቢባል ምን ታስቀምጣለህ ከዲጂነት አንፃር? ኦኬ ካሜራ፣ ኢንስታግራም እና ቲክቶክ ቴሌግራም። እሺ ሶስተኛ ጥያቄ በጣም ዊርድ ነገር ካየው እዚህ ኢቨንት ላይ ያየው ዊርድ ነገር ምንድነው? አጭር ቀሚስ። እንዴት ነው የሚያስለው? ሌላ ታሪክ። አጭር ቀሚስ። እሺ አጭር ቀሚሶች በዝተዋል። እንዳለ እርቃናቸው። ስልክ ተቀብለሃል? አይወሽ እነሱ ለመቀበል ነው ተፍ የሚሉት። ብዙ ጊዜ ኢቨንት የምትመጣው ስልክ ለመቀበል ነው ወይስ ለመዝናናት? ለመዝናናት፣ ኤክስፒሪየንስም ለማግኘት። ዲጄ ዱናስ ከሚመቼ የአፍሮቢት ዘፈኖች መካከል ዲጄ ዱላስ ነው ስምህ? መንገድ ላይ ቁጭ ብለህ ከምታወራ ተነስ። የኔ ራሴ ሙዚቃ ነው። ዘፋኝ ነህ ነው ዲጄ ነህ ነው? ስማ ዲጄ ማለት ዘፋኝም ሁሉ ነገር ነው። ዲጄ ማለት ዲስክ ጆኪ፣ ከዛ ዲስክ ጆኪ ነው እና ኤምሲ ቢግ አፕ ቱ ዘ ቫይብስ። ሪል ሀበሻ ሰብስክራይብ አድርጉ በልኝ። ኢትስ ማይ ዩቲዩብ ቻናል ሪል ሀበሻ ሰብስክራይብ። ከአበባየሁ ጋር ያለ ነው። እንግዲህ በስራ ላይ የሚገጥምህ ችግሮች እስኪ ምን ይሆናል? ያው አንዳንዶች ያው ሞቅ የሚሉ ልጆች አሉ። ያው አንዳንድ ነገሮች የወሰዱ ያው መጠጥ ነገሮችም አሉ ነገሮች አሉ። ከዛም አልፎ አንዳንዶች ያው ጉልበተኞች አሉና እነዛም ጋር ተጋፍጠን ያው በሰላማዊ መንገድና በጥሩ ሁኔታ እንዲጠናቀቅ አድርገን ያው በጥሩ ሁኔታ ተጠናቀቀዋል። ብዙ የተመሰከረላችሁ ናችሁ። ግን ያንኑ ለተግዳሮት እንዴት አድርጋችሁ ነው የምታሳልፉት? ያንኑ በፍቅርና በፍቅር ብቻ። በፍቅር ከመጣሽ ማንንም ታሸንፊያለሽ። በፍቅር ስንመጣ ደግሞ ማንኛውም ሰው ምንም ነው በምን መጥተው ቢሆን ኖር በፍቅር ይሸነፋል። አዎ ለዛ በጣም እናመሰግናለን አብይ። በጣም አመሰግናለሁ አባቴ። ከማጋነን ከነብዩ ጋር እንግዲህ የዚህ መር ሴኩሪቲ ዋና ነው። እንዴት እዛ ላይ ለመድረስ አበቃ? በቃ ይመቸኛል ሳስበው ምናምን እንደዚህ ሴኩሪቲ ምናምን መቆላለፍ ነገሮችን ማየት ምናምን ላይክ እንደ ስራ ላይ ነው። ስለዚህ ለዛ ነው ሪል ሀበሻ ሰብስክራይብ በል። ሪል ሀበሻ ሰብስክራይብ አድርጓቸው። በጣም ያብሩ ፍሪኮች ናቸው። the best man the mer security is the best man thank you ሰብታችኋል ያው ዋጓን ፋሚሊ ተመልሰናል። እንግዲህ ከሜዲና አዲስ በጣም ደክሞናል። ኢቨንቱ እንዳለ አሪፍ ነበረ። እስከ ያየነው ነገር ሁሉ አሪፍ ነው። ሪቪው አዲስን እዚህ ጋር ይዘነው ነው የመጣ ነው። ሪቪው አዲስን ራስሽን አስተዋውቂ። እንግዲህ እኔ ሪቪው አዲስ እባላለሁ። ከተማ ውስጥ አሪፍ ቦታዎች ለማየት ከፈለጋችሁ ሪቪው አዲስ ቲክቶክ እና ኢንስታግራም ላይ ታገኙኛላችሁ። ፎሎ ማድረግ እንዳረሱ። በዚህ አጋጣሚ ዛሬ ያለነው እንግዲህ ግሪን ፕሌት ነው፣ ለቡ ሙዚቃ ሰፈር አካባቢ። በጣም ሄልዚ ምግብ መብላት የምትፈልጉ ሰዎች እዚህ ነው። በተለይ ደግሞ ግሪን ቦሪቶዋቸው አሪፍ ነው ተብለናል። እስቲ እሱን እናያለን።
በጣም ደክሞናል፣ በጣም ረቦናል። አንድ ላይ ቴስት እናደርገዋለን። ተመልሰናል። ምግቡ እንግዲህ ሁሉም ምግብ ቀርቦልናል። እስቲ ስለ ምግቦቹ አንዳንድ ነገሮች በለን። ይሄ እንግዲህ ግሪን ቦሪቶ ነው። ይሄ እዚህ ጋር ይመስለኛል ጨጨብሳና በጤፍና በፉርኖ ዱቄት ያን አላውቀውም። ይሄ ሳላዳቸው ነው። ይሄ ደግሞ ፒዛቸው ነው። ይሄ ግሪን ጁስ ነው። እነዚህ የምትመለከቷቸው ደግሞ ሞሂቶ ናቸው ማለት ነው። ዋው በቃ እንግዲህ መብላት በጣም ረቡናል። ብዙ መውራት አልፈልግም እኔ ሰው ተመልካቾቻችን ረቦናል ስንላችሁ አላመናችሁ። የሪል ሀበሻ ፋሚሊ ሎጋ መዳርገናል። ሪል ሀበሻ ፋሚሊ ኤኒዌይስ ሪል ሀበሻ ሰብስክራይብ አድርጓቸው። ቴንክ ዩ ፎር ዩር ታይም። በጣም እናመሰግናለን። እሺ ቴንክ ዩ My bitch go loco, loco.